ሰላም ጤና ይስጥልኝ ውድ የተከበራችሁ ኦርቶዶክሳውያን፣ በመጀመሪያ እንኳን ለአምላክ እናት ለውድስትና ለቅድስት ድንግል ማርያም በዓለ ዕርገት አደረሳችሁ አደረሰን እያልኩ ሕዝብ ቢሰማው ይጠቅማልና ይጠቀማል ያልነውን የመጋቤ ሐዲስ ዶክተር ሮዳስ ታደሰ መረጃና ማስረጃን በመያዝ ከሌሎች ዓለም ሀገራት ጋር በማነጻጸር ተዘጋጅቶ የእመቤታችን በዓለ ዕርገት በብሔራዊ በዓልነት እንዲከበር ለቅዱስ ሲኖዶስና ለታላላቅ የመንግስት አመራሮች ያቀረበውን ጥያቄ እንዲህ በአማረ ሁኔታ በድምጽ አዘጋጅቶ ወደ ህዝብ ጆሮ እንዲደርስ ጉባኤ ጽዮን ድምጽ ሚዲያ እንካችሁ ይላል። እናንተስ በመጋቤ ሐዲስ ዶክተር ሮዳስ ታደሰ ሐሳብ ምን ትላላችሁ? ሰምታችሁ አስተያየቶቻችሁን እያስቀመጣችሁ እስከ መጨረሻው አብራችሁን ቆዩ። ወደ መረጃው አለፍኩኝ። እንዲህ ይላል መጋቤ ሐዲስ ዶክተር ሮዳስ ታደሰ። የቅድስት ድንግል ማርያም ዕረፍት፣ ትንሣኤና ዕርገት የአንድ ሀገር የአንድ ቋንቋ ወይም የአንድ ባህል ብቻ አይደለም። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ሉቃስ ምዕራፍ 1 ከቁጥር 48 ያለችው ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት በመላ የሚያመሰግኗት የህዝቦች ሁሉ እናት በመሆኗ የዕርገቷ ክብረ በዓል ከአህጉር ወደ አህጉር፣ ከህዝብ ወደ ህዝብ፣ ከቋንቋ ወደ ቋንቋ ተሸጋግሮ የሚከበር በዓል አቀፍ መንፈሳዊ በዓል ነው። ከሁሉም የሚያስደንቀው ግን በብዙ ሀገራት ይህ በዓል በቤተ ክርስቲያን ውስጥ ብቻ የሚከበር መንፈሳዊ በዓል ሳይሆን አሳብሽን ኦፍ ሜሪ የድንግል ማርያም ዕርገት በመባል የመንግስታዊ እውቅና ያለው የህዝብ ዕረፍት ቀን መሆኑ እጅግ ያስደስተኛል። ሆኖም ግን አጠቃላይ ከዓለም ውስጥ ከአፍሪካ 14 ሀገራት ከአፍሪካ ውጭ ደግሞ 21 ሀገራት በመንግስት ብሔራዊ በዓላት ይከበራሉ። የእመቤታችን የቅድስት ድንግል ማርያም በዓለ ዕርገት። የእመቤታችን ዕርገት በህጋዊ የህዝብ ዕረፍት የሚያከብሩ ሀገራት እነማን ናቸው የሚሉትን እስኪ በዝርዝር እንመልከት። ዶክተር መጋቤ ሐዲስ ዶክተር ሮዳስ ታደሰ እንዳስቀመጠው አንደኛው አንዶራ። የእመቤታችን ዕርገት በኦገስት 15 ሀገር አቀፍ የህዝብ በዓል ዕረፍት ሆኖ ይከበራል። ሁለተኛው ኦስትሪያ አሳብሽን ኦፍ ዳይ በሚል ስም ኦገስት 15 በህጋዊ የዕረፍት ቀን ይከበራል። ሶስተኛም ቤልጅየም የድንግል ማርያም ዕርገት በሀገር አቀፍ ደረጃ የህዝብ ዕረፍት ነው። ይህንም በድንቅና ባህሉን በጠበቀ መልኩ ያከብራሉ። አራተኛ ክሮሺያ የእመቤታችን ዕርገት በሀገሪቱ ታላቅ የክርስትናና የክርስቲያን በዓል የህዝብ ዕረፍት ነው። አምስተኛ ቆጵሮስ በኦርቶዶክሳዊ ትውፊት የእመቤታችን ዕረፍት በከፍተኛ ክብር ይከበራል። በዓሉም ኦገስት 15 የህዝብ ዕረፍት ነው። ስድስተኛ ፈረንሳይ አሳብሽን ዕርገተ ለማርያም በሚል ስም ኦገስት 15 በመላ ሀገሪቱ የህዝብ ዕረፍት ነው። ሰባተኛ ግሪክ የእመቤታችን ዕረፍት ከታላላቅ መንፈሳዊ በዓላት አንዱ ነው። በብዙ ደሴቶችና ከተሞች ህዝቡ በስርዓት አምልኮ፣ በሰልፍ፣ በዝማሬና በታላቅ ህዝባዊ ጉባኤ ያከብራል። ዘጠነኛ ጣሊያን ኦገስት 15 ፋራንጎስቶ በሚለው የታወቀ ስም ይከበራል። የእመቤታችን ዕርገት የዕለቱ ዋና ሃይማኖታዊ በዓል ነው። አስረኛ ሊቱዌኒያ የእመቤታችን ዕርገት ኦገስት 15 የህዝብ ዕረፍት ሆኖ ይከበራል። 11ኛ ሉክሰምበርግ አሳብሽን ኦፍ ዳይ በሚል ስም ሀገር አቀፍ የዕረፍት ቀንም ነው። 12ኛ ማልታ የእመቤታችን ዕርገት እጅግ ታላቅ ሃይማኖታዊና ህዝባዊ በዓል ሲሆን ኦገስት 15ም ህጋዊ የዕረፍት ቀን ነው። 13 ሞናኮ አሳብሽን ኦፍ ሜሪ በሚል ስም በሀገር አቀፍ ደረጃ ይከበራል። 14 ፖላንድ በፖላንድም የድንግል ማርያም ዕርገት ኦገስት 15 ታላቅ ሃይማኖታዊ በዓልና የህዝብ ዕረፍት ነው። 15 ፖርቹጋል የእመቤታችን ዕርገት በመላ ሀገሪቱ የህዝብ ዕረፍት ሆኖ ይከበራል። 16 ሮማንያ አዶማሪያ ማልሲዶማሊያ የእግዚአብሔር እናት ዕረፍት በሚል ስም ይከበራል። ይህም ህጋዊ የህዝብ ዕረፍት ነው። 16 ሳን ማሪኖ የእመቤታችን ዕርገት ኦገስት 15 ሀገር አቀፍ የህዝብ ዕረፍት ሆኖ ይከበራል። 17 ስሎቫኒያ አሳብሽን ኦፍ ሜሪ ዕርገተ ለማርያም በሚል ስም አሁንም በሀገር አቀፍ ደረጃ ይከበራል። 18 ስፔን ኦገስት 15 የእመቤታችን ዕርገት
በብዙ ከተሞች በሃይማኖታዊ ሰልፍና በታላቅ ክብር ይከበራል። ሀገር አቀፍ የህዝብ ረፍትም ነው። 19 ቫቲካን የድንግል ማርያም ዕርገት ከታላላቅ የድንግል ማርያም በዓላት እንዲሁ አንዱ ሆኖ በታላቅ ስርዓት ይከበራል። 20 ሊባኖስ ብዙ ሃይማኖቶች የሚኖሩባት ሀገር ቢሆንም የድንግል ማርያም ዕርገት ህጋዊ የህዝብ ረፍት ነው። ይህም የእመቤታችንን ክብር ከአንድ ሃይማኖታዊ ማህበራዊ በላይ የማህበረሰባዊ ስፋት እንዳለው ያሳያል። አንደኛና የመጨረሻውም ቺሊ በላቲን አሜሪካ የእመቤታችን ዕርገት ኦገስት 15 በህጋዊ የህዝብ ረፍት ደረጃ የሚያከብሩ ወይም ከሚከበሩ ሀገራት አንዷም ናት። በአፍሪካ እነማን ያከብራሉ? በአፍሪካ ከሚያከብሩ ሀገራት ውስጥ አንደኛዋ ቤኒን ናት። ቤኒን የእመቤታችን ዕርገት ኦገስት 15 ህጋዊ የህዝብ ረፍት ነው። ሁለተኛ ቡርኪና ፋሶ የዕርገት በዓል በመንግስት እውቅና ያለው የህዝብ ረፍት ነው። ሶስተኛ ቡሩንዲ ኦገስት 15 የእመቤታችን ዕርገት በህጋዊ የረፍት ቀንነት ይከበራል። አራተኛ ካሜሮን አሳብሽን ኦፍ ዳይ በሚል ስም ሀገር አቀፍ የህዝብ ረፍት ነው። አምስተኛ ማዕከላዊ አፍሪካ ወይም ሪፐብሊክ የእመቤታችን ዕርገት በሀገሪቱ ህጋዊ የህዝብ ረፍት ነው። ስድስተኛ ኮትዲቫር ኦገስት 15 የእመቤታችን ዕርገት በህዝባዊ የረፍት ደረጃ ይከበራል። ሰባተኛ ጋቦንም የዕርገት በዓል በመንግስታዊ እውቅና ያለው የህዝብ ረፍት ነው። ስምንተኛ ጊኒ ኦገስት 15 የእመቤታችን ዕርገት ህጋዊ የረፍት ቀን ነው። ዘጠነኛ ማዳጋስካር የድንግል ማርያም ዕርገት በሀገር አቀፍ ደረጃም እዚሁ ይከበራል። አስረኛ ሞሪሸስ የእመቤታችን ዕርገት በህጋዊ የህዝብ ረፍት ደረጃም ይከበራል። 11ኛ ሩዋንዳ ኦገስት 15 የእመቤታችን ዕርገት ህጋዊ የህዝብ ረፍትም ነው። 12 ሴኔጋልም በብዙዎች ህዝቦቿ ሙስሊም ቢሆኑም የእመቤታችን ዕርገት የህዝብ ረፍት ቀን ሆኖ ይከበራል። 13ኛ ሲሸልስ የእመቤታችን ዕርገት ኦገስት 15 ህጋዊ የህዝብ ረፍት ነው። 14ኛ ቶጎ አሳብሽን ኦፍ ዳይ በሚል ስም ሀገር አቀፍ የህዝብ ረፍት ሆኖ ይከበራል። እነዚህ ሀገራት በቋንቋ፣ በባህል፣ በአህጉር፣ በታሪክና በማህበራዊ አወቃቀር የተለያዩ ቢሆኑም በአንድ ዕለት የአምላክን እናት ዕርገት ክብር በማሰብ ይገናኛሉ። በአውሮፓ ትከበራለች፣ በአፍሪካ ትከበራለች፣ በላቲን አሜሪካ ትከበራለች፣ በመካከለኛው ምስራቅም ትከበራለች። የንጉሱ የክርስቶስ እናት በአገሪቷ በሰማይ ባሉ በመላእክት እንደተመሰገነች ስሟን በምድር ላይ በብዙ ህዝቦች ይመሰገናል። ኢትዮጵያ ሀገራችንም የእመቤታችን ክብር በጥልቅ መንፈሳዊ ትውፊት ከጠበቁ ጥንታዊ ክርስቲያናዊ ሀገራት አንዷ ናት። ጾመ ፍልሰታ ከነሐሴ 1 እስከ 16 ድረስም በጾም፣ በጸሎት፣ በቅዳሴ፣ በሰዓታት፣ በሰባተ ነግ፣ በውዳሴና ቅዳሴ ማርያም ትርጓሜ፣ በማህሌት፣ በምስጋና ይከበራል። እመቤታችን ለኢትዮጵያውያን በበዓል ቀን ብቻ የምትታሰብ እናት አይደለችም። ስሟ በየዕለቱ በቅዳሴ፣ በውዳሴ፣ በማህሌት፣ በሰዓታት ይዘከራል እንጂ። ይሁን እንጂ የፍልሰታ በዓል በኢትዮጵያ የፌዴራል ህጋዊ የህዝብ ረፍት አይደለም። ይህም ከሌሎች ሀገር ጋር ሲነጻጸር ለ60 ሚሊዮን አማኞቿ በእጅጉ ያሳዝናል። ቅዱስ ሲኖዶስም ይህን በብዙ ሀገራት በብሔራዊ በዓልነት የሚከበረውን የእመቤታችን ዕርገት ከሚመለከታቸው የመንግስት ስራ ኃላፊዎች ጋር በመመካከር የቅድስት ድንግል ማርያም በዓል ዕርገቷን በብሔራዊ በዓል ደረጃም እንድናከብር እንዲደረግ በታላቅ አክብሮት እጠይቃለሁ። መምህር ዶክተር መጋቢ ሐዲስ ሮዳስ ታደሰ፣ አዲስ አበባ፣ ኢትዮጵያ። እናንተም ይህንን ሰምታችሁ የግላችሁን አስተያየት መልእክት ማስቀመጫ ሳጥን ላይ አስቀምጡልን። በሌላ መረጃ እስክንገናኝ ሰላም ጤና ይስጥልኝ።